$7 ይሰጣችኋል ማለት ነው። ሰላም ጋይስ እንዴት ናችሁ? ዛሬ አዲስ ታካ የተባለ አዲስ ልክ እንደ ፖፖ አይነት እንደ hala የተሰኘው አፕሊኬሽን ይዤ መጥቻለሁ። ይሄ ደግሞ ከነሱ ለየት የሚያደርገው በኢንቫይት ወይም በዴሊ ታክስ እንደምታዩት ገና እንደገባችሁትም $7 ወይም ከዛ በላይ ይሰጣችኋል። 7 ምናምን ይሰጣችኋል ማለት ነው። በጣም ቀላል አፕ ነው። እንደምታዩት እዚህ ጋር 7.99 ደርሻለሁ ማለት ነው። ለመሙላት አምስት እንትን ነው የሚቀረኝ። ከነዚህ ውስጥ ስፒን አድርጌ 5 ከደረሰኝ ካሽ አውት ማድረግ እችላለሁ ማለት ነው። እንደምታዩት እዚህ ጋር ካሽ አውት ማድረግ እችላላችሁ። $8 ሲደርስ ነው ካሽ አውት ማድረግ የምትችሉት ማለት ነው። እዚህ ጋር በመጋበዝ ኢንቫይት በማድረግ ነው የምትሰሩት። ታስክ ማለት ዴሊ ታክስ ማይክሊ ስትቀመጡ አንድ ስፒን ይሰጣችኋል ማለት ነው። በጣም ቀላል ፕላትፎርም ነው ማለት ነው። ወዲያው $8 ከደረሰ ካሽ አውት ታደርጉና 10 ሲሞላ ነው ዊዝድሮ ማድረግ የሚቻለው። እዚህ ጋር ኢንቫይት አለ። በኢንቫይት ማመጋበስ ስላላችሁ ሙሉ አሰራሩን አሳያችኋለሁ ማለት ነው። ወደ አሰራሩ እንግባ። ወደ ቴሌግራም ትገባላችሁ ማለት ነው። ምክንያቱም ያው እኔ ሊንክ እዛ ማስቀመጥ አልችልም ማለት ነው። ዩቲዩብ ላይ አዲስ ስለሆንኩ እዚህ ጋር ቴሌግራም ፎቶ ኤዲተር 4 ብላችሁ ሰርች ታደርጋላችሁ ማለት ነው። ፎቶ ኤዲተር 4 ብላችሁ ሰርች ስታደርጉ እዚህ ጋር ይመጣላችኋል። ይኸው ከ700 ሜምበር ያለው ቻናል አለኝ። እሱን ትነካላችሁ ማለት ነው። ልክ ስትነኩት እዚህ ጋር ብዙ የኦንላይን ስራዎች አለው። በጣም ምርጥ የኦንላይን ስራዎችን ይለቃላችኋል ማለት ነው። እዚህ ጋር ታካ ብላችሁ ሰርች ብታደርጉትም ታገኛላችሁ። ወዲያው እዚህ ጋር ልቻን ትነካላችሁ ማለት ነው። እዚህ ጋር አዲስ ሆናችሁ ለመጀመር የሚለውን እዚህ ጋር ላችሁን ትነካላችሁ ማለት ነው። ትነካላችሁ። ልክ ስትነኩት እንዲ ወረደ ታደርጉና እዚህ ጋር አለ። እዚህ ጋር ጎቱ ምናምን ፕሌይ ወደ ፕሌይ ስቶር ይወስዳችኋል ማለት ነው። ስትነኩት ማለት ነው ወደ ስልካችሁ አንድሮይድ ከሆነ ወደ ፕሌይ ስቶር ይወስዳችኋል። ያው አይፎን ከሆነ ወደ አፕ ስቶር የሚወስዳችሁ። እዚህ ጋር የምትነውን ትነካላችሁ። ከዛ እዚህ ጋር ያው ጆይን ምትሉ እዚህ ጋር ትነካላችሁ። ወደ ፕሌይ ስቶር ተመልጣላችሁ። ከመረጠን በኋላ ወደ ፕሌይ ስቶር ወስደናል። እዚህ ጋር ኦሬዲ እኔ አውርጄዋለሁ ማለት ነው። እናንተ ኢንስታል ታደርጋላችሁ። እኔ ኦፕን ነው የምለው ማለት ነው። ልክ አፕሊኬሽኑን ስትከፍቱት እንደዚህ ነው ኢንተርፌሱ የሚመጣው ማለት ነው። ልክ እንደዚህ ሲመጣላችሁ እዚህ ጋር በጉግል ሳይን አፕ ማድረግ ትችላላችሁ። በቴሌግራም በስልክ ቁጥር ማድረግ ትችላላችሁ። እኔ ተመራጩ ያው ሪከመንድ እንደ በተለይ በጉግል ነው። አንዱን ትነካላችሁ ማለት ነው። እዚህ ጋር ያስመልጣችኋል ማለት ነው። አንዱን ትነካላችሁ ማለት ነው። እዚህ ጋር ላንጉጅ አለ። ያው እንግሊዘኛ ብታረጉ ይሻላል። ያው አማርኛ ፈልጋችሁ አድርጉት። እዚህ ጋር ደግሞ ያው ፊሜል ሜል የሚል አለ። እናንተ ያፈለ አሁን ለምሳሌ ያው ሴል ኮናችሁ ፊሜል፣ ወንድ ኮናችሁ ደግሞ ሜል ማድረግ አለባችሁ ማለት ነው። እኔ ያው ወንድ ስለሆንኩ ሜል ልበለው። በወንድ ነው የከፈትኩ ያለሁት። ልክ ስትመጡ እንደዚህ ቀጥታ ምን ያደርጋችኋል? እዚህ ጋር አሎ ትላላችሁ። ፐርሚሽን ትፈቅዳላችሁ ማለት ነው። እዚህ ጋር እነሱ የሚጠይቋችሁ ነገር አሎ ያላችሁ እዚህ ጋር ብዙ ሰዎች ፎቶ ይልክላችኋል። እዚህ ጋር ቼክ ኢን ትላንት ተላካላችሁ። ያው ከፕላትፎርሙ ነው የሚላክላችሁ። እዚህ ጋር ቼክ ማትሏን ተናካላችሁ። እዚህ ጋር ቼክ የምትሏን አሁን ዝም ብሎ ያው ፕላትፎርሙ ዝም ብሎ ይልክላችኋል። እዚህ ጋር ያው ሜሴጅ ብዙ ሰዎች ሃይ ይላችኋል፣ ሄሎ ይላችኋል። አትስሟቸው። ያው አዲስ ስለሆናችሁ ዝም ብሎ ውጭ ሀገር ሰዎች ሊስቧችሁ ነው። ከዛ መጀመሪያ ማድረግ ያለባችሁ ምንድነው ጆን ኤጀንት የሚለው አለ። እሱን ትነካላችሁ ማለት ነው። እዚህ ጋር ኤጀንሲ ጆን የምትሏን ትነካላችሁ። እዚህ ጋር ልክ ሲመጣላችሁ እዚህ ጋር እኔም ሰጣችሁን አይዲ ታስገባላችሁ። እዚህ ጋር ያው ይሄን አይዲ ሳትርግታችሁ ሞላላችሁ። እዚህ ጋር ኮንፊርም ዝላላችሁ ማለት ነው። ምክስል ጨርሱ እንደዚህ ያመጣላችኋል። ኢምራን የሚል ምለውን ቼክ አድርጉ እዚህ ጋር። ዘን በኋላ በመቀጠል ቬሪፊኬሽን አሻራ ትሰጣላችሁ። የፊት አሻራ ግዴታ ነው መስጠት። እዚህ ጋር የፊት አሻራን ትሰጣላችሁ ማለት ነው። የፊት አሻራ ተነካላችሁ እዚህ ጋር። ያው ከዚህ በፊት ፖፖ ላይ ቪዲዮ ምናምን ሰራችሁ እዚህ ጋር ፎቶ አፕሎድ አድርጉ ብላችሁ ከዛ በመቀጠል ያው ፊታችሁን አወዛውዙ ይላችኋል። በጥንቃቄ ሙሉ። እኔ ከዚህ በፊት ስለሞሉ አይቻልም ማለት ነው። ቀጣዩ ስቴፕ ያው አሳያችኋለሁ ታክስ እንዴት እንደምትሰሩ። እዚህ ጋር ኤጀንት መሆን ከፈለጋችሁ
ታረጋላችሁ። እዛ ጆይን ኤጀንሲ ብሎ ትሄዳላችሁ። እዚህ ጋር ባክአፕ ኤጀንሲ ብላለች፣ እሷን ትነካላችሁ። ከዛ አፕላይ ታረጋላችሁ ማለት ነው። እኔ ጋር ይመጣል የዚያን ሰዓት። ከዛ እኔ ኤጀንት አረጋችኋለሁ ማለት ነው፣ ቀጥታ ማለት ነው። ያው ኢንቫይት ማድረግ ነው፣ ኤጀንት መሆን ነው፣ ታክስ ምናምን መስራት ነው። ታክስ ሴንተር ላይ ሴቶች ያላችሁ ያው ለ7 ቀን የሚሰጣችሁ ቦነስ አላችሁ። እሱን አድርጋችሁ መስራት ትችላላችሁ። ያው ወንዶች አይሰጣንም። ወንዶች ያው የምትሰሩት ያው ኤጀንት ሆናችሁ ስፒን በማድረግ እቺን በማድረግ ከዛም በኋላ $8 ሲደርስ ካሽ አውት ማድረግ መቻል ነው ማለት ነው። እዚህ ጋር ስፒን እያደረጋችሁ መቀበል ነው። ያው እኔ ስፒን ስለጨረስኩ ከዛም በኋላ በመቀጠል እዚህ ጋር ለ5 ደቂቃ የሰው ሄዳችሁ ቤት ፓርቲ ላይ ስትቀመጡ እዚህ ጋር ቼክ ምትሏል ስትራቆ ሄዳችሁ ፓርቲ ላይ ያስቀምጣችኋል። ከዛ አንድ ስፒን ሰጣችኋል ማለት በየቀኑ ዴሊ ማለት ነው። ከዛ እዚህ ጋር ኢንቫይት ምትሏላ ኢንቫይት ምትሏን እዚህ ጋር ከነካችሁ በኋላ እንዲህ ስነኩ እዚህ ኮፒ ሊንክ ማድረግ ትችላላችሁ። እዚህ ጋር ኮፒ ሊንክ ምትላለች እሷን ነክታችሁ ኮፒ ታደርጋላችሁ። ወይም በዋትስአፕ አለ በዋትስአፕን በላክ በፌስቡክ መላክ ትችላላችሁ፣ በትዊተር እነዚህ አማራጮች አሉ። ግን እናንተ ኮፒ ሊንክ የምታደርጉ አሪፍ ነው። እቺን ኮፒ ሊንክ የምትሏት ስትነቁ ኮፒ ይሆንላችኋል። እዚህ ጋር ኮፒ ሆነ ማለት ነው። እቺን ሄዳችሁ ምንድነው ማድረግ ነው እዛ ለምትፈልጉ ለጓደኛቻችሁ ትሰጣላችሁ፣ ፔስት ይሆናል። ከዛ እነሱ ሲያወርዱ እዚህ ጋር ይሰጣችኋል። ኤጀንት ትሆናላችሁ ተመዝግባችሁ። አዳ ስፒን ይሰጣችኋል ማለት ነው። ስፒኖችን እያሽከረከራችሁ $8 ሲደርስ ማውጣት ካሽ አውት ታደርጋላችሁ። ከዛም በኋላ ዊዝድሮ ማድረግ እንዴት እንደሆነ አሳያችኋለሁ ማለት ነው። እኔ 10,000 ሲደርስ አሳያችኋለሁ ማለት ነው። አሁን 80,000 ነኝ። 100,000 ሲደርስ ማለት ያው 100,000 ሲደርስ ነው። እንደዛም ይችላል። ኦንላይን ስራ አሪፍ የምትፈልጉ ከሆነ እዚህ ጋር ያለውን ካርድ በመንካት ከዚህ የተሻለም ከፈለጋችሁ ቀለል ያለ አለ ማለት ነው። እሱ መንካት ትችላላችሁ።